ስራን በመገመት ሞክራለሁ። አንዳንድ ጥያቄዎች እጠይቃለሁ። ስራን ካገኘሁት ነው፣ ካላገኘሁት ደግሞ መናገር ትችላለህ። ካልሆነም ደግሞ ኮሜንት ላይ እንዲገምቱት ብለህ ትተምር ትችላለህ። እሺ ስራን ቅጥር ነው ወይስ እንዲህ በግል ነው የምትሰራው? ቅጥር ነው። ቅጥር። ኦኬ ቅጥር ከሆነ እንዴት ነው ስራ እስኪል ነው የሚጠይቀው ወይስ እንዲህ በትምህርት ነው? አይ እንዲህ በስኪል። ስራን እንዴት ነው አገልግሎት መስጠት ነው ወይስ እንዲህ እቃዎች ምናምን መሸጥ? አገልግሎት መስጠት። ከሰዎች ጋር ነው የሚያገናኝ ማለት ነው። እንዴት ነው በእድሜ ብንከፋፈለው እንዴት ነው? ብዙ ጊዜ ስራን የሚጠቀሙት ወጣቶች ናቸው፣ ሽማግሌዎች ናቸው፣ ከልጆች ጋር ነው? አይ ሁሉም ነው። ከወጣት በላይ ባሉት እድሜ ነው ወደ ላይ ነው አገልግሎቱን መስጠት የሚችሉት ማለት። እንዴት ነው ፐርሰናል ትሬነር ነህ? ፐርሰናል ትሬነር ማለት አይደለም። ኦኬ እንደዛ ካልሆነ እንዲሁ የምግብ ዘርፍ ላይ ነው የምትሰራው? ኮንስትራክሽን ዘርፍ ኮንስትራክሽን ምንም የለው። ኦኬ እሺ አሁን ስራህን አሁን ምን ያክል ጊዜ ፈጃል? እሺ ብዙ ጊዜ ስራን የሚጠቀሙት ወጣትና ከዛ በላይ ነው ካልከኝ እኮ ላውቀው አልቻልኩኝም። ሹፍርና ምንም አልተጠቀሙኝም። ወደ ሌላ ሄድኩኝ። እሺ አመሰግናለሁ።